በዛሬ የምናየው አደርሱ الثاني عشر 12ኛው የትምህርት ክፍል ወይንም የትምህርት አይነት ሲሆን እሱም በምን ዙሪያ ነው የሚያጠነጥነው? አሸዳ ስለ ሸዳ ነው የሚያጠነጥነው። ሸድ ማለት ምን ማለት ነው? ሸዳ እቺ ምልክት የተቀመጠባት ፊደል በአጠቃላይ ሸድ ሆኗል እንላለን። طيب ሸዳ ማለት ምን ማለት ነው ካልን ደግሞ ሸዳ የሁለት ፊደላቶች ድምር ነው። አንድ ሸድ የተቀመጠበት ፊደል በመናገኝ ሰዓት ምን ልናውቅ ይገባል? ያ ሸድ የተቀመጠበት ፊደል ሁለት ፊደል የያዘ ነው። አንድ ራሱ የምናየው ግልጽ የሆነው ፊደል ሲሆን በውስጥ ደግሞ ራሱ ያ ፊደል ስኩን የሆነ አካል አለው ማለት ነው። ለምሳሌ እዚህ ጋር እንምጣና ሐምዛ ፈትሐ ባ ሸዳ አብ ባ ፈትሐ በ አበ ነው አይደል የምንለው? ሐምዛ ፈትሐ ባ ሸዳ አብ ምንድነው ያልኩት? አብ ስኩን የታለ? እዚህ ጋር ይታየናል ስኩን የለም። ነገር ግን ምን ብለናል? አብ ብለናል። ያቺ ብ ምንድነች? የተደበቀች አንድ የባ ፊደል ነች ማለት። በአጠቃላይ አበ የሚለው መጀመሪያ አስሉ ምንድነው የነበረው? አብበ አብበ ሸዳ አልነበረውም። አብበ طيب ብበ አረቦች አብበ እያልን ከምንቸገር እያወራን መሃል ላይ አብበ ከምንል ለምን ስኩን የሆነችዋን ፊደል ሐረካ የተቀመጠባት ፊደል ላይ አናስገባትም በማለት ተስማሙ። ማለትም ሐረካ የተቀመጠበት ማለት ይሄ ነው። ሐረካ ማለት ይሄ ነው። ካሁን በፊት እንዳሳለፍ ነው ማለት ስለሆነ ይሄ ሲዘረዘር አ ብ በ ነበረ። ያቺ ብ እዚህኛው በውስጥ ጨፍልቀው አስገቧትና ምን ተጠቀሙ? የተጨፈለቀ ፊደል እንዳለ ለማሳወቅ የሸዳ ምልክት አስቀመጡልን ማለት ነው። ይሄ ሰፋ አድርገን ስናየው ጀማሪዎች ግራ እንዳይገባችሁ ይህንን ሁሉ የዘረዘርኩት ሐምዛ ፈትሐ ባ ሸዳ አብ በሚል ሰዓት ብ የት እየመጣ ነው ብላችሁ ግራ እንዳትጋቡ ነው። ማንኛውም ሸዳ የተቀመጠበት ፊደል ራሱ በውስጡ ማለት ነው በውስጥ ታዋቂነት ምን ተቀምጦበታል? ሌላ ስኩን የሆነ ፊደል አለው ማለት ነው። እያንዳንዱ አሁን እዚህ ጋር ባሸዳ አለ፣ እዚህም በከስራ አለ፣ በቦም አለ። በአጠቃላይ ወደታችም ስንወርድ ታለ። በአጠቃላይ ሸድ የተቀመጠባቸው ፊደላቶች ራሳቸው በውስጣቸው ምንን አቅፈው ይዘዋል? ስኩን የሆነ ራሳቸው ፊደል ይዘዋል ማለት ነው።